በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ሮቤት 01 ቀበሌም የ49ኛ ክፍለ ጦር ቃኝ ቡድን ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነፓትሮሉ በማድረግ ታላቅ ጀብዱ ፈጽመዋል ሲል የፋኖ አዛዡ ገለጸም። በአፋብን ወሎ ቤት አማራ ሚኒልክ ዕዝ ምስራቅ አማራ የ102ኛ ኮር አካል የሆነው 49ኛ ክፍለ ጦር ቃኝ ቡድን በሮቤት ከተማ በቅርብ ርቀት ከቀኑ 11 ሰዓት መሃል አስፓልት ላይ በወሰደው መብረቃዊ ጥቃት ትናንት አንድ የብልጽግና ወዳደር የፋይናንስ ኃላፊ እንዲሁም አንድ የመኪና ሹፌርን ጨምሮ ተማርከዋል ምን የተባለው። በዚህ ዙሪያ ተጨማሪ መረጃዎችን አሰባስበናል፣ በዝርዝር የምታደምጡትም ይሆናል። በሚኒልክ ዕዝ 105ኛ ኮር የ47ኛ ክፍለ ጦር አትሮስ ሻለቃም ከደማቁ ምርቃት ማግስት ባንዳና ጎብዳጅ ላይ የማያዳግም እርምጃ በመውሰድ ድል መቀዳጀቱን አስታውቋል። ትናንት ሚያዝያ 30 ቀን 2018 ዓ.ም በዕለተ ዓርብ ከመሃል ሳይንት ወረዳ ደንዛ ከተማ የኦህዴድ ብልጽግና አመራሮችና የምርጫ አስፈጻሚዎችን በዞያ 3 አጅበው ወደ ባህር ዳር ከተማ በመሄድ ላይ ያሉ ትንታጎቹ የአትሮስ ሻለቃ ቃኞች ወርቅ ማውጫ ከተማ ዳርቻ ላይ ድባቅ መጥተዋቸዋል የተባለው በዝርዝር የምንመለከተው ሌላኛው መረጃችን ነው። በምርጫ ሰበብ ያላግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያም የደህንነት ሰዎች በትላንትናው ዕለት ከኮሌጅ ቅጥር ግቢ ተወስደዋል ሲል የደብረ ማርቆስ ፖሊቴክኒክ ኮሌጅ አስታውቋል። በከተማዋ ከቅርብ ጊዜ ወዲህ በርካታ ወጣቶች በአገዙ ታጣቂዎች የታገቱና እየተገደሉ እንደሚገኙ የገለጹት የአካባቢ ምንጮች ለአብነትም ከሰሞኑ በከተማዋ ፍቅር ተራ ተብሎ ከሚጠራው አካባቢ በግፍ በሚሊሻዎች የተገደሉ ወጣት ይገኝበታልን ብለዋል። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ከትሩዝ ኒውስ ለሰዓቱ እጅግ መደመጥ ያለባቸውን አስቸኳይ መረጃዎችን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩም። በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ሮቤት 01 ቀበሌም 49ኛ ክፍለ ጦር ቃኝ ቡድን አባላት ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነፓትሮሉ በማድረግ ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል ተባለም። በአፋብን ወሎ ቤት አማራ ሚኒልክ ዕዝ ምስራቅ አማራ 102ኛ ኮር አካል የሆነው የ49ኛ ክፍለ ጦር ቃኝ በሮቤት ከተማ በቅርብ ርቀት ከቀኑ 11 ሰዓት መሃል አስፓልት ላይ በወሰደው መብረቃዊ ጥቃት አንድ የብልጽግና ወዳደር የፋይናንስ ኃላፊ እንዲሁም አንድ የመኪና ሹፌርን ጨምሮ ተማርከዋል። የ49ኛ ክፍለ ጦር ቃኝ አናብስቶች በወሰዱት ድንገተኛ ጥቃት በቁጥር ስር የዋለውን የጠላት ላንድ ክሎዘር መኪና ሙሉ በሙሉ በማቃጠል ከጥቅም ውጭ ያደረጉ ሲሆን በርካቶች ሙትና ቁስለኛ መሆናቸው ታውቋል። የብልጽግናው አገዛዝ የአማራ ፋኖን አጥፍቻለሁ በማለት የተሳተው ጅምብር በአማራ ሕዝብ ላይ በመንፋት ምርጫ ለማካሄድ የተለያዩ እንቅስቃሴዎች ላይ ቢሆንም የሕዝብ ልጅ ፋኖ በተግባር እያንበረከከውም ይገኛል። በመጨረሻም የብልጽግናው አገዛዝ ሰራዊት ላይ የአማራ ሕዝብ የነጻነት የእኩልነትና የፍትሐዊነት የህገ መንግስት ጥያቄ በወረድና በቁመቱ ልክ የፖለቲካ ውክልና እስኪመለስ ድረስ የተጠናከረ የደፈጣና የፊት ለፊት ውጊያዎችን እንደሚያደርጉም የ49ኛ ክፍለ ጦር ዋና ወታደራዊ አዛዥና ዘመቻ መሪው ገልጸዋል። በሌላ በኩል በሚኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮስ ሻለቃም ከደማቁ ምርቃት ማግስት ባንዳና ጎብዳጅ ላይ የማያዳግም እርምጃ በመውሰድ ድል መቀዳጀታቸውን አስታውቋል። ሚያዝያ 30 ቀን 2018 ዓ.ም በዕለተ ዓርብ ከመሃል ሳይንት ወረዳ ደንሳ ከተማ የኦህዴድ ብልጽግና አመራሮችና የምርጫ አስፈጻሚዎችን በዞያ 3 አጅበው ወደ ባህር ዳር በመሄድ ላይ ያሉ ትንታጎቹ የአትሮስ ሻለቃ ቃኞች ወርቅ ማውጫ ከተማ ዳርቻ ላይ ድባቅ መጥተዋቸዋል። የኦህዴድ ብልጽግና ይህንን በጨዋ አጥቦ የመኖር ሰብአዊ መብቱን የነፈገውን የአማራ ህዝብ በአፈሙዝ እያስፈራራ ምርጫን ተግባራዊ ለማድረግ እየተጠጋገም ይገኛል። የአማራ ህዝብን በመድፍና በድሮን በመጨፍጨፍ ለሰማይ ለምድር የከበደ ግፍና ሰቆቃ እየፈጸመ ስለ ምርጫ ማሰቡና ለተግባራዊነቱም እንቅስቃሴ ማድረጉ የኦህዴድ ብልጽግና የነውረኞች ቁንጮ መሆኑን ያሳያልም የተባለው። በደፈጣ ጥቃቱ ስልጣን ጠባቂዎቹ ሁለቱ ተቀንሸው ወደ ከርሰ መቃብር ሲወርዱ ከ9 በላይ የሚወስድ ደግሞ ቁስለኛ መሆናቸው ታውቋል። በሌላ መረጃችን የብልጽግናው አገዛዝ የትምህርት ተቋማትን ለፖለቲካ መጠቀሚያነት እያዋለ መሆኑን በደብረ ማርቆስ ፖሊቴክኒክ ኮሌጅ ላይ በፈጸመው አሳፋሪ እርምጃ አጋልጦበታል። ለአገዛዙ የምርጫ ቅስቀሳ አልተሳተፋችሁም የተባሉ 35 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና ተማሪዎች በአገዛዙ የደህንነት ኃይሎች መታፈናቸውም ተሰምተዋል። ይህን ተከትሎም ኮሌጁ ባወጣው መግለጫም የትምህርት ተቋማትን ለፖለቲካ ቁማር ማስፈጸሚያነት መዋል በአስቸኳይ ሊቆም እንደሚገባ አሳስቦም የታሰሩበት መምህራንና ተማሪዎች እንዲለቀቁ መጠየቁን ሚዲያችን ከመግለጫው ተመልክቷል። በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን የፖሊስ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጥር ግቢ ተወስደዋል ሲል የደብረ ማርቆስ ፖሊቴክኒክ ኮሌጅ አሳውቋል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያ እንደማይውሉ እየታወቀም ባለፉት 30 ቀናት ውስጥ በኮሌጅ ግቢ ተማሪዎችን፣ መምህራን እንዲሁም የአስተዳደር ሰራተኞችን በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው ተቋማችን ይህንን ተግባር እንዲቆምለት ለሚመለከተው አካል አቤቱታ ቢያቀርብም የሚሰማው አጥቷል ነው ያለው።
የተወደዳችሁ ቤተሰቦች ከትሩዝ ኒውስ ለሰዓቱ የነበሩና አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።